ሰላም የተከበራችሁ የጤና ጉዳይ ቲዩብ ተመልካቾቼ እንደምን ቆይታችኋል? እንደ ከዚህ ቀደሙ እንግዲህ አሁንም የጤና መረጃን አሰናድቼ ይዤ ቀርብ ያለው ማለት ነው። ዛሬ ደግሞ የደም ካንሰር በሽታን በተመለከተ እንዴት እንደሚከሰት መንስኤዎቹን፣ እንዲሁም የሕክምናውን ሂደት ምን እንደሚመስል በዚሁ አጠቃለን ግልጽ በሆነ መንገድ እየተማማርን እንቆያለን ማለት ነው። እንግዲህ ውድ ተመልካቾቼ ቻናሉ የሚለቃቸውን የጤና መረጃዎች ዳግም ለማግኘት ከፈለጋችሁ ደግሞ የሰብስክራይብና ላይክ ምልክቷን አንድ ጊዜ ነካ ማድረጋችሁን እንዲሁም ኮሜንት መጻፋችሁን እንዳትዘነጉላለሁኝ። እስከ ፍጻሜያችን ድረስ መልካም ቆይታ ይሆንላችሁ። የደም ካንሰሮች እንዲሁም ሄማቶፖይቲክ ኒዮፕላዝምስ እየተባሉ የሚታወቁት በዋናነት ደምን፣ የአጥንት መቅኒንና የሊምፍ ስርዓትን የሚያጠቁ የተለያዩ አደገኛ እጢዎችን ያካትታሉ። የደም ካንሰር የተለያየ አይነት መገለጫ ቢኖረውም በዋናነት ግን በሶስት ዋና ዋና አይነቶች ይከፈላል። እነሱም ሉክሚያ፣ ሊምፎማ እና ማይሎማ ናቸው። እያንዳንዳቸውም በደም ሴል ምርት ወይም ተግባር ላይ ባሉ ችግሮች የሚከሰቱ ናቸው ማለት ነው። ሉክሚያ የሚከሰተው ባልተለመደ ነጭ የደም ሴል ከቁጥጥር ውጭ በሆነ ምርት ምክንያት ሲሆን ይህም መደበኛ የደም ሴል ተግባር ላይ ጣልቃ ሊገባ ይችላል። ሊምፎማዎች ደግሞ የሚነሱት ከሊምፋቲክ ቲሹ ሲሆን ወደ እጢ መፈጠር ሊያመሩ የሚችሉ በሽታዎች ናቸው። ማይሎማ ደግሞ የፕላዝማ ሴሎች መብዛት ሲሆን ይህም መደበኛ የሆነ የአንቲቦዲ ምርትን በማስተጓጎል የሰውነትን የመከላከል ስርዓት ያዳክማል ማለት ነው። የደም ካንሰር ምልክቶች ሊለያዩ ቢችሉም በተወሰነ ደረጃ ግን ተቀራራቢ ናቸው። ለምሳሌ ድካም፣ ትኩሳት፣ ያልተገለጸ ክብደት መቀነስና የሊምፍ ኖዶች ማበጥ ሊካተቱበት ይችላሉ። ምርመራውም ደግሞ በአብዛኛው የደም ምርመራዎችንና የአጥንት መቅኒ ምርመራዎችን ያካትታል። ለዚህ ደግሞ የበሽታውን ስፋት ለማወቅ ደረጃ አሰጣጥ ጥቅም ላይ ይውላል። የህክምና አማራጮች ኬሞቴራፒ፣ የጨረር ህክምና፣ ስቴም ሴል ንቅለ ተከላና አዳዲስ የበሽታ መከላከያ ህክምናዎች ሲሆኑ ውጤቱን በማሻሻልም ተስፋ አሳይተዋል። በደም ካንሰር ምክንያት ከሚከሰቱት ችግሮች ጋር ተያይዞም ቢሆን በህክምናው ዘርፍ የተገኙት ግስጋሴዎች የመዳን ምጣኔን እንዲጨምር አድርገዋል። ይህም ቀጣይነት ያለው ምርምርና ለተጎጂ ግለሰቦች የሚደረገውም ድጋፍ ምን ያህል አስፈላጊ እንደሆነ ያሳያል ማለት ነው። በአጠቃላይ እነዚህን ካንሰሮች መረዳት ለቅድመ ምርመራና ውጤታማ ለሆነ ክትትል እጅግ በጣም ወሳኝ ነው ማለት ነው። የደም ካንሰር የሚመነጨው የበሰሉ የደም ሴሎች ወይም የመጀመሪያ ደረጃ ግንደ ሴሎች አፈጣጠር ላይ ከሚከሰት ችግር የተነሳ ነው። እንዲሁም ደግሞ ከ100 በላይ የሚሆኑ የተለያዩ የደም ካንሰር አይነቶች ያሉ ሲሆን ነገር ግን አብዛኞቹ በሶስት ዋና ዋና ክፍሎች ስር ይመደባሉ። እነሱም ቅድም የጠቀስናቸው ሉክሚያ፣ ሊምፎማ እና ማይሎማ ይባላሉ። ስለዚህ እያንዳንዱን ደግሞ ለየብቻ ምን አይነት እንደሆኑና በምን አይነት መንገድ እንደሚሰራጩ ፍሬ ሀሳቡን አጠር አድርገን እንነጋገርበታለን ማለት ነው። ለምሳሌ አንደኛ ሉክሚያ ነው። ሉክሚያ ሊዩክ ማለት ነጭና አሚያ ደግሞ የደም ሁኔታን የሚያመለክት ነው። ሉክሚያ የሚከሰተው በአጥንት መቅኒ ህዋሶች ውስጥ ያልተለመደ የህዋስ እድገት ሲኖር ነው። አንድ አይነት የሆኑ ነጭ የደም ሴል ሲበስሉ ሰውየው ሊምፎሳይቲክ ሉክሚያ ያለበት ይባላል። ይሁን እንጂ ወደ ቀይ የደም ሴሎች፣ ነጭ የደም ሴሎች እና ፕሌትሌቶች የሚያመራ ከሆኑ በሽታው ማይሎጂነስ ሉክሚያ ተብሎ ይጠራል ማለት ነው። በሁለቱም ሁኔታዎች የተለወጡት ህዋሶች ወደ ደም መፍሰስ ውስጥ ይገባሉ። ከዚያም ጤናማ የደም ሴሎችን ይገፋሉ ወይም ክራውድ አውት ያደርጋሉ ማለት ነው። የሉክሚያ አይነቶችን በሁለት እንከፍላቸዋለን። እነሱም ደግሞ አጣዳፊና ስር የሰደደ ተብለው ሊከፈሉ ይችላሉ ማለት ነው። አጣዳፊ ሉክሚያ በፍጥነትና በኃይል የሚስፋፋ ሲሆን ስር የሰደደ ሉክሚያ ደግሞ በጣም ቀስ ብሎ ያድጋል ማለት ነው። ሁለተኛው ደግሞ ሊምፎማ ነው። ሊምፎማ የሚለው ስም የተገኘው ከሁለት ተቃራኒ ቃላት ነው። ሊምፍ አንድ አይነት ነጭ የደም ሴልን የሚያመለክት ሲሆን ኦማ ደግሞ በጥንታዊ ግሪክ ቃል እጢ ማለት ነው። ሊምፎማ እንዲሁ ሊምፎሳይቶችን የሚያጠቃ በሽታ ቢሆንም መነሻው በሊምፍ ኖዶች የሊምፍ እጢዎች ወይም ስፕሊን ውስጥ ነው። ከዚያም ያልተለመዱ ሴሎች ሊምፍ በሚባለው ንጹህ ፈሳሽ ውስጥ ይገባሉ። ይህም ፈሳሽ በሊምፋቲክ ሲስተም በኩል በሰውነት ውስጥ ይፈሳል። የሊምፋቲክ ሲስተም ደግሞ የፈሳሽ መጠንን ማስተዳደርና ሰውነትን ከበሽታ መከላከልን ጨምሮ በርካታ ጠቃሚ ተግባራት አሉት። ዋናዎቹ የሊምፎማ አይነቶች ሁለት ሲሆኑ እነሱም የሚከተሉት ናቸው። ሆጂንግ ሊምፎማ እና ኖን ሆጂንግ ሊምፎማ ይባላሉ። ሆጂንግ ሊምፎማ በአብዛኛው ከ15 እስከ 40 ዓመት ባለው የዕድሜ ክልል ውስጥ ባሉ ሰዎች ላይ ይከሰታል። ኖን ሆጂንግ ሊምፎማ ደግሞ በተለምዶ ዕድሜያቸው ከ60 ዓመት በላይ የሆኑ ሰዎችን ያጠቃል ማለት ነው። ዶክተሮች ሁለቱን የሊምፎማ አይነቶች መለየት የሚችሉት ሪድስተርንበርግ ሴል የሚባሉ ልዩ ሊምፎሳይቶችን በመፈለግ ነው። እነዚህ ለየት ያሉትና ትላልቅ የሆኑ ከአንድ በላይ ኒውክሊየስ ሊኖራቸው የሚችሉ ሴሎች የሚገኙበት በሆጂንግ ሊምፎማ ያለባቸው ሰዎች ላይ ብቻ ነው።
ስለዚህ በዚህ የመለያ ምርመራ መንገድ መለየት ይቻላል ማለት ነው። ሶስተኛው ደግሞ ማይሎማ ነው። ማይሎማ የሚለው ቃል ከግሪክ ቋንቋ የመጣ ሲሆን ማይሎ ማለት መቅኒ እንዲሁም ኦማ ደግሞ ቅድም እንዳልነው እጢ ማለት ነው። ሰዎች አንዳንድ ጊዜ ማይሎማ ብለው የሚጠሩት ይህ በሽታ በአጥንት መቅኒ ውስጥ በሚገኙ ፕላዝማ ሴሎች ውስጥ የሚፈጠር የካንሰር አይነት ነው። ፕላዝማ ሴሎች የሚመነጩት ከቢ ሴሎች ሲሆን እነዚህም ቢ ሊምፎሳይቶች ተብለው የሚጠሩና ጸረ እንግዳ አካላት የሚያመርቱ ነጭ የደም ሴሎች ናቸው። ጸረ እንግዳ አካላት በአብዛኛው ቫይረስ፣ ባክቴሪያ፣ ፈንገስ ወይም ጥገኛ ተውሳኮች የሆኑ የተወሰኑ በሽታ አምጪ ተዋሲያንን ለማጥፋት ታስበው የተፈጠሩ ሲሆን አንድ የፕላዝማ ሴል በየሰከንዱ በሺዎች የሚቆጠሩትን መልቀቅ ይችላል። የማይሎማ ሴሎች አሁንም ጸረ እንግዳ አካላትን ያመነጫሉ። ነገር ግን እነሱ የተዛቡ ወይም አብኖርማል በመሆናቸው በሽታ አምጪ ተዋሲያንን በአግባቡ መዋጋት አይችሉም። የማይሎማ ብዙ ንዑስ አይነቶች ቢኖሩም ሁሉም በሁለት ዋና ዋና ምድቦች ውስጥ ሊገቡ ወይም ሊካተቱ ይችላሉ። እነሱም አክቲቭ እና ስሞልዲንግ ማይሎማ ተብለው በሁለት ይከፈላሉ ማለት ነው። በአክቲቭ ማይሎማ የተጠቁ ሰዎች የህመም ምልክቶች ያጋጥማቸዋል እናም ፈጣን ሕክምና ያስፈልጋቸዋል ማለት ነው። ስሞልዲንግ ማይሎማ ደግሞ ለተወሰነ ጊዜ ወይም በጭራሽ ሕክምና ላያስፈልጋቸው ይችላል። ይህ አይነቱ በሽታ ምንም ምልክት የማያሳይ ሲሆን አብዛኛውን ጊዜ ለሌላ የጤና ችግር የደም ምርመራ በሚደረግበት ጊዜ በአጋጣሚ ይመረምራል ወይም ይገኛል ማለት ነው። እነዚህ ከላይ የጠቀስናቸው የካንሰር አይነቶች እንግዲህ በዋናነት ከሚከሰቱት ውስጥ ዋና ዋናዎቹ ናቸው ማለት ነው። ሰዎች በአጠቃላይ ካንሰርን ከእብጠት ከእጢና ከእድገት ጋር ያዛምዳሉ። ስለዚህ ፈሳሽ ካንሰር የሚለው ጽንሰ ሀሳብ ግራ የሚያጋባ ሊሆን ስለሚችል ካንሰር በሰውነት ውስጥ ባሉ ያልተለመዱ ህዋሶች ውስጥ ከቁጥጥር ውጭ በሆነ መከፋፈል የሚመጣ በሽታ ተብሎ ይገለጻል ማለት ነው እና በደም ውስጥ ያሉትን ጨምሮ ማንኛውም አይነት ህዋስ በዚህ የተነሳ ሊጠቃ ይችላል ማለት ነው። እንግዲህ ደም ሶስት ዋና ዋና የህዋስ አይነቶችን ያቀፈ ሲሆን እነሱም ቀይ የደም ሴሎች፣ ነጭ የደም ሴሎች እና ፕሌትሌቶች ይባላሉ። እነዚህም በሰውነት ውስጥ ፕላዝማ በተባለ ንጹህ ፈሳሽ ውስጥ ይወሰዳሉ። ይህም ውሃን፣ ጨዎችንና ኢንዛይሞችን ይዟል። በሆነ መንገድ ግራ በሚያጋባ መልኩ የእነዚህ ካንሰሮች ስሞች ለምሳሌ ሉክሚያና ሊምፎማ ደም የሚለውን ቃል አያካትቱም። ስለዚህ ከደም ዝውውር ስርዓት ጋር እንደሚገናኙ ወዲያውኑ ላይ ይታወቅ ይችላል። ጥናት እንደሚያሳየው ደግሞ ይህ በምርመራ ወቅት ችግር ሊሆን ይችላል። ስታቲስቲክስ እንደሚያሳየው ሉክሚያ፣ ሊምፎማ ወይም ማይሎማ እንዳለባቸው ከተረጋገጠላቸው ሰዎች 76 በመቶ የሚሆኑት የበሽታቸው ሁኔታ የደም ካንሰር አይነት እንደሆነ አይነገራቸውም። ይህም 68 በመቶ የሚሆኑት ታካሚዎች ብቻ ምርመራቸውን ሙሉ በሙሉ የተረዱ እንዲሰማቸው ያደርጋል። በአጠቃላይ የደም ካንሰር ለ5 ዓመት የመቆየት አንጻራዊ የህልውና መጠን 70 በመቶ ቢሆንም መጠኑ ግን እንደየበሽታው አይነት በከፍተኛ ሁኔታ ይለያያል። ለምሳሌ ስር የሰደደ የደም ካንሰር ወይም ማይሎይድ ወይም ሊምፎሳይቲክ ያለባቸው ሰዎች እድሜያቸው ተመሳሳይ ሆኖ ካንሰር ከሌለባቸው ሰዎች ጋር ሲነጻጸር ከምርመራ በኋላ ለ5 ዓመት በህይወት የመቆየት እድላቸው ከ85 በመቶ በላይ ነው። አዎንታዊ በሆነ መልኩ ደግሞ ማይሎማ ወይም ማንት ሴል ሊምፎማ ያለባቸው ሰዎች ይህንን ምዕራፍ የመድረስ እድላቸው ከ50 በመቶ ያነሰ ነው። በምርመራ ወቅት የአንድ ሰው እድሜም በህይወት የመቆየት እድሉ ላይ ተጽዕኖ ያሳድራል። ሁሉም የደም ካንሰር አይነቶች ሲደመሩ ምርመራው እንደሚያመለክተው በምርመራ ወቅት ከ15 እስከ 44 ዓመት ዕድሜ ክልል ውስጥ ከሚገኙ ሰዎች መካከል ወደ 70 ከመቶ የሚሆኑት ለ10 ዓመት ወይም ከዚያ በላይ በህይወት ይኖራሉ። ይህም ከ75 እስከ 99 ዓመት ዕድሜ ክልል ውስጥ ከሚገኙ ሰዎች ከ20 በመቶ ጋር ሲነጻጸር እጅግ የላቀ ነው ማለት ነው። በዚህ ምክንያት ብዙውን ጊዜ እድሜያቸው 60 እና ከዚያ በላይ በሆኑ ሰዎች ላይ የሚታወቀው አጣዳፊ ማይሎይድ የደም ካንሰር ከምርመራ በኋላ ለ5 ዓመት ወይም ከዚያ በላይ በህይወት የሚቆዩ ሰዎች ወደ 22 በመቶ የሚሆኑት ብቻ ናቸው ማለት ነው። ሰዎች ብዙውን ጊዜ በደም ካንሰር ችግር ውስጥ እየኖሩ እንደሆነ ላያውቁ ይችላሉ። ምክንያቱም ብዙዎቹ ምልክቶች እንደ ጉንፋን ወይም ፍሉ ካሉ ቀለል ካሉ ህመሞች ጋር ሊከሰቱ ስለሚችሉ ነው። ምልክቶቹም ደግሞ እንደ የደም ካንሰር አይነቱ ይለያያሉ። ነገር ግን በዋናነት ደግሞ የሚከተሉትን ሊያካትቱ ይችላሉ። ለምሳሌ ተከታታይ ድካም መከሰት፣ ተከታታይ ከባድ ወይም ተደጋጋሚ ኢንፌክሽኖች፣ ያልታወቀ የክብደት መቀነስ፣ የትንፋሽ ማጠር፣ በአንገት በብብት ወይም በብሽት አካባቢ እብጠቶች፣ ያልታወቀ መቁሰል ወይም ደም መፍሰስ፣ ትኩሳት ወይም ብርድ ማለት፣ ሽፍታ ወይም የቆዳ ማሳከክ፣ በአጥንት በመገጣጠሚያዎች ወይም በሆድ አካባቢ ህመም፣ በሌሊት እንቅልፍ ሰዓት ላብ፣ የገረጣ ቆዳ፣ ሳል ወይም የደረት ህመምና የምግብ ፍላጎት ማጣት ወይም ማቅለሽለሽ። እነዚህ ሁሉ ምልክቶች በከፍተኛ ደረጃ ወይም ከ2 ሳምንት በላይ የሚሰማችሁ ከሆነ ማንኛውም ሰው የህክምና ምክር መጠየቅ ወይም ማግኘት ይኖርበታል ማለት ነው።
የደም ካንሰር የሚከሰተው በደም ሴሎች ውስጥ ያለውን ዲኤንኤ የሚጎዱ የዘረመል ለውጦች ሲፈጠሩ ነው። እነዚህ ለውጦች የደም ሴሎቹ ያልተለመደ ባህሪ እንዲኖራቸው ያደርጋሉ። ልክ እንደ ሌሎች የካንሰር አይነቶች ሁሉ ለእነዚህ የዘረመል ለውጦች ወይም ሚውቴሽኖች መንስኤ የሆነ አንድም የታወቀ ምክንያት የለም። ማጨስና ለአንዳንድ ኬሚካሎች መጋለጥን የመሳሰሉ የተለያዩ የአካባቢ ሁኔታዎች ለበሽታ የመጋለጥ እድልን ከፍ እንደሚያደርጉ ቢታወቅም የአንድ ሰው የዘር ውርስ ወይም ጄኔቲክስ እንዲሁ ሚናን ሊጫወት ይችላል። ጥናቶች እንደሚያሳዩት ከሆነ ወላጃቸው፣ ወንድማቸው፣ እህታቸው ወይም ልጃቸው የደም ካንሰር ያለባቸው ሰዎች ራሳቸው በበሽታ የመያዝ እድላቸው እጅግ በጣም ከፍተኛ ነው። ይህም በዘር የሚተላለፍ የዘረመል ምልክቶች ለደም ካንሰር ተጋላጭነትን አስተዋጽኦ እንደሚያደርጉ ይጠቁማል ማለት ነው። ዶክተሮች ደግሞ የአንድን ሰው ምልክቶች ተመልክተው የደም ካንሰር እንደሆነ ሊጠረጥሩ ይችላሉ። ነገር ግን የምርመራውን ውጤት ለማረጋገጥ ምርመራዎች ይደረጋሉ። እንዳያበጡ የሊምፍ ኖዶች፣ ያልታወቀ መቅሰልና የስፕሊን መስፋት የመሳሰሉ የበሽታው አካላዊ ምልክቶችን ከመፈለግም በተጨማሪ የነጭ ደም ሴሎች፣ የቀይ ደም ሴሎችና ፕሌትሌቶች መደበኛ ያልሆነ ደረጃን ለመፈተሽ የደም ምርመራዎችን ያደርጋሉ። ሌሎች ሊደረግ የሚችሉ የደም ምርመራዎች ደግሞ የጉበትና የኩላሊት ተግባር ምርመራዎችን እና ላክቴት ዲሃይድሮጂኔስን ያካትታሉ። ምርመራዎቹ የካንሰሩን ዘረመልና በሴሎቹ ወለል ላይ ያሉትን ፕሮቲኖች በተመለከተ መረጃዎችን ይሰጡናል። ሁለቱም የደም ካንሰርን ትክክለኛ አይነት ለመወሰን ይረዳሉ። ይህ መረጃ የታካሚውን ሊሆን የሚችለውን የሕክምና ሁኔታ ግምትና ምርጡን የሕክምና አቀራረብ ለመወሰን እጅግ በጣም ቁልፍ ነው ማለት ነው። የምስል ምርመራዎችም አንዳንድ ጊዜ የምርመራው አካል ሊሆኑ ይችላሉ። እነዚህም ኤክስሬ፣ አልትራሳውንድ፣ ሲቲ፣ ኤምአርአይ እና ፒኢቲ ስካን ምርመራዎችን ያካትታሉ። እነዚህ ምርመራዎች ያበጡ የሊምፍ ኖዶችን ሊያሳዩና ካንሰሩ አጥንቶችን ወይም አካላትን ነክቶ እንደሆነ ለማሳየት ይረዱናል። ከሌሎች የካንሰር አይነቶች በተለየ በአብዛኛው በኦንኮሎጂ ወይም የካንሰር ሕክምና ክፍሎች የሚታከሙት የደም ካንሰር ግን ብዙ ጊዜ የሚታከመው በሄማቶሎጂስቶች ወይም በደም ነክ ሁኔታዎች ላይ ልዩ ሙያ ባላቸው ዶክተሮች ነው ማለት ነው። በመቀጠል ደግሞ ሊደረግ የሚችሉ የሕክምና አማራጮችን እንመለከታቸዋለን። የደም ካንሰር አይነቶች ከጥቃትነቱና ደረጃው ጋር ለእነሱ በጣም ውጤታማ ሊሆን የሚችለውን ሕክምና ይወስናል። በዝግታ ለሚያድግና ከፍተኛ ምልክቶችን የማያመጣ ካንሰር ከሁሉ የተሻለ አማራጭ ወይም አክቲቭ ሞኒተሪንግ ሊሆን ይችላል። ይህም ማለት ሕክምና ከመጀመር ይልቅ የበሽታውን ሂደት ለመከታተል መደበኛ ምርመራዎችን ማድረግን ያካትታል። ነገር ግን ካንሰሩ ማደግ ከጀመረ ደግሞ ግለሰቡ ሕክምናውን ይጀምራል ማለት ነው። የደም ካንሰር ጠንካራ እጢዎች አለመኖር ማለት ቀዶ ጥገና ብዙውን ጊዜ አማራጭ አይደለም። ነገር ግን አልፎ አልፎ ሐኪሞች የታካሚውን ስፕሊን በጣም ካበጠ ወይም የቀይ ደም ሴሎች ወይም የፕሌትሌቶች ደረጃ በጣም እንዲቀንስ እያደረገ ከሆነ እንዲወገር ሊወስኑ ይችላሉ። ይህ ቀዶ ጥገና ስፕሌኔቶሚ ይባላል። ሌሎች ሊሆኑ የሚችሉ ህክምናዎች ደግሞ ኬሞቴራፒ፣ ግንድ ሴል ንቅለ ተከላ፣ ራዲዮቴራፒ፣ ታርጌት የተደረጉ ህክምናዎችና በበሽታ ተከላካይ ስርዓት ላይ የሚሰሩ ህክምናዎችን ያካትታሉ። አንዳንድ ታካሚዎች በክሊኒኮች ውስጥ ለመደበኛ አገልግሎት ገና ያልተፈቀዱ አዳዲስ የህክምና አማራጮችን በሚገመግሙ ክሊኒካዊ ሙከራዎች ላይ ሊሳተፉም ይችላሉ። ስለዚህ እነዚህንና ሌሎች ከህመሙ ደረጃ ጋር የሚሄዱ የህክምና መንገዶችን በመጠቀም የህክምናው ሂደት የሚቀጥል ይሆናል ማለት ነው። እንግዲህ ውድ ተመልካቾቼ ከደም ካንሰር ጋር በተገናኘ መንስኤውንና ምልክቶቹን እንዲሁም የህክምናውን ሁኔታ የሚያሳይ አጠር ያለ መሰረታዊ መረጃ እንዳጋራችሁ ተስፋ አድርጋለሁ። እናንተም ደግሞ ከዚህ ቪዲዮ ጥሩ ትምህርት እንደወሰዳችሁበት አምናለሁ ማለት ነው። እንግዲህ እናንተም ከተማራችሁበት እንዲሁም ቁም ነገር ካገኛችሁበት በቅንነት ለወዳጃችሁ ሼር አድርጉ። በተጨማሪም ሌሎች ጠቃሚ የሆኑ የጤና መረጃዎቼ እንዲደርሷችሁ ከፈለጋችሁ ደግሞ ሰብስክራይብ እና ላይክ እንዲሁም ኮሜንት እንዳይለያችሁ ላለኝ። ቀጣይ ደግሞ በሌላ የጤና ርዕሰ ጉዳይ እንገናኛለን። መልካም ጊዜ ይሆንላችሁ።